ቁም ሳጥናችን ውስጥ ሊኖሩ የሚገቡ ቤዚክ አውትፊቶች ፓርት 2። አንደኛ ምርጫችን በሆነው ስታይል እና ቀለም የሆነ ቱታ። ቱታውን ስታይል ለማድረግ ክሮፕ ቶፕ፣ ሌዘር ጃኬት፣ ጂንስ ጃኬት፣ ረጅም ኮት ወይም ጋውን ወይም ደግሞ በራሱ በቱታው አላባሽ ስታይል ማድረግ እንችላለን። ሁለተኛ ለተለያዩ ፕሮግራሞች የምንጠቀምበት ቆንጆ ቀሚስ ቢኖረን አሪፍ ነው። ቀሚሱን በፈለግነው ስታይል እና በፈለግነው ከለር መምረጥ እንችላለን። ሶስተኛ ቆንጆ ኳሊቲ ያለው ጂንስ ጃኬት። ጂንስ ጃኬታችንን ከፈለግን ኦቨርሳይዝድ ከፈለግን ደግሞ ክሮፕ ማድረግ እንችላለን። ከዛ ከፈለግነው አይነት አለባበስ ጋር መልበስ እንችላለን። አራተኛ ሌዘር ጃኬት። ሌዘር ጃኬታችንን ከጂንስ ጋር መልበስ እንችላለን። ከቀሚስም ጋር መልበስ እንችላለን እና ደግሞ ከሌሎች ከብዙ አይነት አለባበሶች ጋር ይሄድልናል። አምስተኛ ሹራብ። ሹራባችንን ከፈለግን በድፍን ከፈለግን ደግሞ በክፍት እንደፈለግን መምረጥ እንችላለን። ከዛ ከፈለግን ከአጭር ቀሚስ ጋር ወይም ደግሞ በረጅም ቀሚስ መልበስ እንችላለን። ከዛ ያው እንደተለመደው ደግሞ በጂንስ ወይም ደግሞ በሌሎች አይነት ሱሪዎች መልበስ እንችላለን። ስድስተኛ ሀበሻ ቀሚስ። እንደምንም ብለን ለሰርግ ወይም ደግሞ ለበዓል የምናደርገው አንድ ሀበሻ ቀሚስ ቢኖረን አሪፍ ነው። እና ገርሊስ እነዚህን የመሳሰሉ ፋሽን ቲፖች እና ሰልፍ ኬር ቲፖች የምትፈልጉ ከሆነ ይህን ፔጅ ፎሎ ማድረግ እንዳትረሱ።